ልባቸው ሲያርግ ያገኙትን የሚያግበሰብሱ አዎ ጾም የጠላቸው ልብ እኮ ነው ያለን። የማይጾም የማይጸልይ ትውልድ ነው ያለን። ይህ ደግሞ ከእግዚአብሔር የሚያጣላን አንዱ ይሄ ነው፣ መብላታቸው። እንዳገኘን ልንበላ አይገባም። ክርስቲያኖች ሊበሉት የተፈቀደላቸው ነገር አለ። ሰዓትም ተገድቦ ጭምር ተሰጥቷቸዋል። ይህ ከእግዚአብሔር የተሰጠ መመሪያ ነው። እንደ ንግዳ ደራሽ እንደ ያፈሳሽ የሆነ ስርዓት አይደለም። ቤተ ክርስቲያን ያላት ራሱን የቻለ ስርዓት ነውና በዚህም ጊዜ ካህኑ ኤሊ እንደሚሞት አፍኒንና ፊንሐስ እንደሚሞቱ ያችን መስዋዕት ሲያቀርቡባት የነበረችው ታቦተ ጽዮን እንደምትማረክ ለሳሙኤል በሕልሙ በሌሊት ተነገረው ይላል። ያን ጊዜ ኤሊ በነጋም ጊዜ ይላል ኤሊ እግዚአብሔር ምን አለ ብሎ ሳሙኤልን ጠየቀው። ካህኑ እኮ ኤሊ ነበር። እግዚአብሔር የሚገለጽለት እኮ ለኤሊ ነበረ። የልጆቹን መጥፋት በዘነጋ ጊዜ እግዚአብሔር ግን አልተገለጸለትም። እኛም የልጆቻችን መጥፋት ያሳስበን ግድ ይላል።